አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ጊዮን ከምንጭ ባሻገር ነው። በሰከላ በግሽ ተራራ ስር የሚፈልቀው ጊዮን ወይም አባይ ከመፍለቂያው ፍቱን የሆነ ጸበል ነው። አስጎብኚው ይህን ሐሳብ ሲያብራሩ በቀን 500 ያህል ጸበል ተጠቃሚዎች በ500 ያህል የጸበል ዕቃዎች እንደሚቀዳላቸው ገልጸውልኛል። በተለይ በየወሩ በዘርአ ቡሩክ ዕለት በቀን ከ10,000 እስከ 12,000 ጸበል ተጠቃሚዎች ይገኛሉ። በወር 26,500 ያህል ጸበልተኞች ይጠቀማሉ። በጸበል ቦታው የሚያገለግሉ ካህናትም አገልግሎት የሚሰጡት በነፃ ነው። ምንም አይከፈላቸውም። ከጸበልተኞች ምንም ክፍያ አይጠየቅም። ለጸበልተኞች የሚሰጠው አገልግሎት በነፃ ነው። ለጸበል አገልግሎት የመጡ ሰዎች ጠዋት ትምህርት በካህናት ከተማሩ በኋላ ከጸበል ቤት ጸበል አምጥተው ይጠቀማሉ። እነዚህ ጸበል ተጠቃሚዎች በካህናቱ እየተመሩ እግዚአብሔርን አምነው እየተጠቀሙ ከበሽታው ይድናሉ፣ ይፈወሳሉ። ስለ ጸበሉ መድኃኒትነት፣ ስለ ምግባቸው ወጪ ታሞ የተሻለው ወጣት ሲናገር እኔም አሁን የማስተባብረውና እንግዶች ከተለያዩ ቦታዎች ማለት ከሁሉም ከኢትዮጵያ ክፍሎች ሲመጡ ተቀብዬ የማስተናግደው በእግዚአብሔር ኃይል በጸበል ስለተሻለኝ ነው። ጸበል ተጠቃሚዎች የራሳቸውን ወጪ የሚሸፍኑት ከራሳቸው ነው። በአካል ተገኝቼ ታሞ ከተሻለው ከወጣቱ አንደበት የተረዳሁት ታመው ወደ ጸበሉ መጥተው ተሽሏቸው የሚያስተናግዱትን ሳይ እግዚአብሔር ሁሉንም የሚያደርግ በቦታው የችግረኞች የመፍትሄ ቦታ መሆኑን በአካል ተገኝቼ በዓይኔ አይቻለሁ። በመሆኑም ይህ ቦታ በእግዚአብሔር ኃይልና ፈቃድ በጸበሉ የታመሙት ሰዎች የሚድኑበት የተከበረ ቅዱስ ቦታ ነው። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።